አንድ እህቴ ደግሞ ምን ብላኛለች? በጣም በቃ የሚደንቀኝ ነገር ማታ ያንን በጣም የምጠላውን ኃጢአት የሚዘገንን ራስህ እንድጠላ የሚያደርገውን ኃጢአት ሰርተህ ጠዋት ቆመህ መጸለይ አቅም ካለ አንተ ምንም ታሸንፋለህ። አይከብድም? በጣም ጠዋት ምንም እንዳላረግ ሰው ዳዊትን መዝሙር ዳዊትን ውዳሴ ማርያም ብቻ ጸሎት ቤት እግዚአብሔር ፊት ስቆም እግዚአብሔር ከውድቀትህ ጋር ምንም የለውም ወንድሜ። እግዚአብሔር ከመውደቅህ ጋር ጉዳይ የለውም። ለመነሳት ከመሞከረች ያደረካት ያቺ የጠዋት ጸሎት ይቆጥርልህ። 30 ደቂቃ ሆናለች አይደል? 11 ተኩሉን ተው። ከዛ ማታ ደግሞ ሌላ 30 ደቂቃ ጨምር። መጽሐፍ ቅዱስ ማንበብ ስንት ቀር? 11 አይደለ? ስለዚህ የሆነ ነገር ስትጀምር ሳታስበው በስተዋቂነት ከኋላ እየቀነሰ ነው ያለው። ስለዚህ ፍቅረ እግዚአብሔር እንዲጨምርልህ የሚያደርግ ነገር እግዚአብሔርን መውደድ ስትጀምር ነው ኃጢአቱን ሳታውቀው እየጠላህ መጣው። እና እነዚህ ሰዎች ብዙ ጊዜ ዘፈን የተዉ ሰዎች ምናምን ስታቸው ዘፈን እያዳመጡ ግን ጧጧት መዝሙር ማዳመጥ ጀመሩ። አያውቁትም። ከዛ ቀስ ብለው የሆነ ጊዜ ሳያውቁት መዝሙርን ወደውት ከዛ ዘፈን ይዘገናቸው። ለምን? ልባቸው በመዝሙር ተያዘ ማለት። ስለዚህ እግዚአብሔር እንድትወድ ከሚያደርግህ ነገር ጋር ትኩረት አድርግ። በቃ ኃጢአቱን ስራው። ጠዋት ቤተክርስቲያን ሂድ፣ ተጸበል፣ ከጓደኞቹ ጋር ከነዛ ጥሩ ሰዎች ጋር ዋል፣ ግባ፣ ኃጢአቱን ስራው፣ ጠዋት ሂድ። የሆነ ጊዜ ለእግዚአብሔር ያለ ፍቅር እየጨመረ ሲመጣ ለዚህ ለኃጢአቱ ያለ ፍቅር እየቀነሰ ይመጣል። ግን አንተ ለኃጢአቱ ያለህን ፍቅር መቀነስ ላይ ትኩረትን ማድረግ ተው፣ የእግዚአብሔርን ፍቅር መጨመር ላይ ኮምፕሊኬትድ ላርገው አላርገው አላ በጣም ግልጽና ቀላል በጣም ትክክለኛው የልማድ ኃጢአትን ለማቆም ትክክለኛው መፍትሄ እግዚአብሔርን መውደድ ብቻ ነው። ከዛ ከሱ ፍቅር ውጪ ምንም ሊያድን የሚችለው ነገር የለም። ነፍስ የተፈጠረችው እግዚአብሔርን ለመውደድ፣ ነፍስ የወደደችውን አገኘች ትላለች ስታገኘው። እኛ እኮ ልክ ይሄ የክርስቶስ መስቀል አይሁዶች 300 ዓመት ቆሻሻ አይደለም ያ ነው። በቃ አሁን ነፍስ ላይ የተደረበባት ያ ነው። መስቀሉን መፈለግ ላይ ብቻ ተያያዘ። አንተ ተወው ቆሻሻው፣ ተወው ኃጢአትህን። በቃ ግን ዝም ብለህ ንስሐ ገባ፣ ዝም ብለህ ቁረብ፣ ከዛ ውደቅ፣ አሁንም ቁረብ። የሆነ ቀን ድል ታደርጋለህ፣ የሆነ ቀን ተነስተህ ትቀራለህ። እና የፍቅረ እግዚአብሔር እንዲጨምርልን ከሚችሉ ነገሮች ሁል ጊዜ መሳተፍ ያስፈልጋል።